ማለዳ ሰላም ልጆችዬ፣ እኔ ሚስ ማለዳ ነኝ። እናንተስ? እሺ፣ ዛሬ ቆንጆ ተረት ይዤላችሁ መጥቻለሁ። ቢራቢሮና የእሳት ራት። በድሮ ጊዜ ቢራቢሮና የእሳት ራት በጣም የሚዋደዱ ጓደኛሞች ነበሩ። ሁለቱም በፍቅር አብረው ሲኖሩ ከዕለታት አንድ ቀን በመካከላቸው የሐሳብ አለመግባባት ተፈጠረ። ቢራቢሮ ዘወትር በማለዳ ተነስተን በፀሐይዋ እየሞቅን በጣም በሚያማምሩ አበቦች ተከበን እንዝናና ስትል ጓደኛዋን የእሳት ራትን አማከረቻት። የእሳት ራት በጓደኛዋ ሐሳብ ፈጽሞ አልተስማማችም። ስሚ ቢራቢሮ፣ መዝናናት የምንችለው እኮ አንቺ በምትዩ ሁኔታ ሳይሆን በምሽት ወጥተን በምድጃ ላይ ባለ እሳት ፍም ነበልባል ዙሪያ እየተሽከረከረን መሆን አለበት አለቻት። ቢራቢሮ በተራዋ ቅር አላትና አየሽ ጓደኛዬ፣ በጨለማ መሄድ ጥሩ አይደለም። ደግሞም በምድጃ ዙሪያ ስንዞር እሳት ውስጥ እንገባና እንቃጠላለን። ስለዚህ እኔ ባልኩሽ ሐሳብ ተስማምተሽ በማለዳ ፀሐይ ሁልጊዜ እንጫወት ስትል አሁንም ደግማ ጠየቀቻት። የእሳት ራት ግን እምቢ፣ እኔ ባልኩሽ ካልተስማማሽ ከዛሬ ጀምሮ ጓደኛ አይደለሽም። እንደውም ተጣልቼሻለሁ። አንቺን በፈለግሽው ወደ አበቦችሽ መሄድ ትችያለሽ። እኔ ግን ከእንግዲህ ማታ ማታ እየወጣው ለብቻዬ በምድጃ ዙሪያ እጫወታለሁ አለቻትና ቢራቢሮን ትታት ሄደች። ቢራቢሮን በጓደኛዋ ውሳኔ በጣም አዘነች። ደጋግማ እየጠራቻት ብትለምናትም የእሳት ራት ግን ሰምታ እንዳልሰማ ጸጥ ብላት ጉዞዋን ቀጠለች። በጓደኛዋ እምቢተኝነት ያዘነችው ቢራቢሮ ብቻዋን ሆና ጥሩና ማራኪ ሽታ ወዳለበት ልዩ ልዩ አበቦች ሄዳ በዙሪያቸው እየበረረች እላያቸው ላይ እያረፈችና እየቀሰመች ደስ ብሏት መጫወት ቀጠለች። የእሳት ራትም በበኩሏ ይሻለኛል ባለችው ጨለማ ውስጥ እየበረረች ሄደችና ወደ አንድ ቤት ገብታ የከሰል እሳት በያዘ ትልቅ ምድጃ ዙሪያ እየተሽከረከረች ለብቻዋ መጫወት ቀጠለች። በመጨረሻም ቢራቢሮ ደክሟት አበባ ላይ እንዳረፈችው ሁሉ የእሳት ራትም ሲደክማት የከሰል ፍም ላይ ሄዳ ዱብ አለች። ሆኖም እንደ ቢራቢሮ ዳግመኛ ለመነሳት ሳትበቃ በእሳቱ ተቃጠለች። ውይ ስታሳዝን! ልጆችዬ አታሳዝንም? እነዚህ ለሁለቱም መብረሪያ ክንፍ የተሰጣቸው ጓደኛ ማቾች ተመሳሳይ ሆነው ሳለ በሐሳብ በመለያየታቸው አንዷ በሕይወት ቀጠለች፣ አንዷ ግን ሕይወቷን ማስቀጠል አልቻለችም። ልጆችዬ ከዚህ ተረት ምን ተማራችሁ? እስቲ ለወላጆቻችሁ ንገሯቸው። ከዚህ ተረት የምንረዳው የጓደኞቻችንን፣ የታላላቆቻችንን፣ የእናት እና የአባቶቻችንን ምክር መስማት እንዳለብን ነው። እናትና አባቶቻችን ካሳለፉት ወይም ካጋጠማቸው ነገር ተነስተው ለእኛ ለልጆች ይጠቅማል ያሉትን ነገር ይመክሩናል። ስለዚህ በደንብ እንስማቸው። እሺ ልጆችዬ፣ አመሰግናለሁ። እወዳችኋለሁ። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ አብሱ። ባይ